ዛሬ በባህር ዳር ዙሪያ የተገደሉት አቶ በላይ ባውቄ የክልሉ ፕሬዝዳንት፣ ያረጋ ከበደ አማካሪና የአማራ ክልል ካቢኔ አባል እንዲሁም በአገዛዙ የአማራ ክልልን ይወክላሉ ተብለው የፌዴራል ምክር ቤት ስያሜ የነበሩት የአረጋ ቀኝእጅ መገደላቸውን ተከትሎ አዳዲስ መረጃዎች እየወጡ ነው። የባለስልጣናት እንቅስቃሴ ለፋኖ የሚያሳውቅ ባንድ አለ በማለት በብአዴን ውስጥ እርስ በራስ መባላት መጀመራቸውም ተነግሯል። አረጋ ከበደ ቀጣይ ተረኞች እኛ ነን፣ መፍትሄ እንፈልግ ማለታቸውም ሲነገር፣ የአማራ ክልል ባለስልጣናት ከአዲስ አበባ ሆነው ክልሉን ሊመሩ ነውም ተብሏል። ዝርዝር ይዘንበታል። ወዲህ ደግሞ በአማራ ክልል እየተደረገ ያለው ውጊያ አሁንም ሲቀጥል በወሎና በጎጃም ትንቅንቁ ከፍ ብሏል ነው የተባለው። አገዛዙ ዙ 23 እና ድሮን በመጠቀም ውጊያ ቢያደርግም የፋኖ ኃይሎች ምንም ሳይበግራቸው በአገዛዙ ላይ እርምጃ መውሰዳቸውን ቀጥለዋል። በወሎና በጎጃም ሙትና ቁስለኛ የሆነው የብርሃኑ ጁላ ጦር የሚገባበት አጥቷል። ዝርዝር ይዘንበታል። ወዲህ ደግሞ የጌታቸው ረዳ የሐራ መሬት ታጣቂዎች ከብልጽግና ጦር ጋር ጥምረት ፈጥረው ፋኖን መቅጠማቸው ታውቋል። እንመለከተዋለን። ሰባተኛ ቀኑን የያዘው የተማሪዎች አመጽ እንደቀጠለ ሲሆን ተማሪዎች ላይ የሚደረገው ድብደባና እንግልት ቀጥሏል። አዲስ አበባ ዩኒቨርሲቲ ላይም አንድ አስደንጋጭ መረጃ ደርሶናል፣ እንቃኘዋለን። የአርሲው የክርስቲያኖች ግድያ ስለመቀጠሉ ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የዩኒቨርሲቲ ተማሪዎች ተቃውሞ ዛሬ 7ኛ ቀኑን ይዟል። የትምህርት ሚኒስትሩ ብርሃኑ ነጋ ተማሪዎች ከትምህርት ዓመታቸው ላይ በሁሉም ዘርፍ 1 ዓመት የማስተማሪያ ጊዜም ይጨመርባቸዋል ማለታቸውን ተከትሎ የጀመረው የተማሪዎች አመጽ ለ7ኛ ቀናት የተማሪዎችን ጽናትና አይበገሬነት በማሳየት እንደቀጠለ መሆኑ ተገለጸ። ባለፉት 7 ቀናት በኦሮሚያ፣ በአማራ ክልልና በድሬዳዋ ባሉ ዩኒቨርሲቲዎች ለመብታቸው የቆሙ ተማሪዎች ጥይትና ድብደባ ሳይበግራቸው አሁንም ድረስ ከአገዛዙ ኃይል ጋር ተናንቀው ይገኛሉ። የደባርቅ ዩኒቨርሲቲ፣ የወለጋ ዩኒቨርሲቲ፣ የድሬዳዋ ዩኒቨርሲቲ፣ ቡሌ ሆራና አምቦ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ በተማሪ ትግሉ ውስጥ እጅግ አስደናቂ ተጋድሎ እያደረጉ ናቸው ተብሏል። በተለይ ደባርቅ ዩኒቨርሲቲ ተማሪዎች የህይወት ዋጋ ጭምር የከፈሉበት ከባድ የተባለ ትግል ያደረጉ ሲሆን የተማሪዎች አመጽ እንዲፋፋም ትልቁን ሚና ተጫውተዋል ነው የተባለው። በተቃራኒው ደግሞ እንደ አዲስ አበባ ዩኒቨርሲቲ፣ ሐረማያ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ፣ በጋምቤላና ደቡብ ክልል፣ በሶማሌ ክልል የሚገኙ ዩኒቨርሲቲዎች ለመብታቸው መቆም ከብዷቸው ታይተዋል ሲሉ የዩኒቨርሲቲ ተቃውሞ አስተባባሪ ተማሪዎች ተናግረዋል። አንድ አስተያየት ሰጪ ሲናገሩ እኛ አዲስ አበባ ዩኒቨርሲቲን የምናውቀው ህዝብ ሲበደል፣ ተማሪ ሲበደል ቀድሞ ከፊት ሆኖ የትግሉ ችቦ ለኳሽ ሲሆን ነው። ንጉሱን እኮ የገለበጠው የአዲስ አበባ ዩኒቨርሲቲ ተማሪ አመጽ ነበር። አሁን ግን ያ የድሮ ሐሞት የለም፣ ተማሪ የለም በማለት አስተያየት ሰጪው ይናገራሉ። ኃይለ ሥላሴ ሲወድቁ፣ ደርግ ሲወድቅ፣ ህወሓት ሲወድቅ የአዲስ አበባ ዩኒቨርሲቲ ከፊት ተሰልፎ ነበር። ነገር ግን አሁን እንደምናየው ያን ያክል የጸጥታ ተጽዕኖ እንኳን ሳይኖርባቸው ለመብቱ የሚታገል ተማሪ ጠፍቷል፣ ፌዘኛ ነው ሲሉ አስተያየት ሰጪው ገልጸውታል። እኔ የአዲስ አበባ ዩኒቨርሲቲ መምህር ነኝ የሚሉ ሌላ አስተያየት ሰጪ ደግሞ በድምጽ በሰጡን መልስ እንዲህ ስንል ጠይቀናቸዋል። እንዴት ኖት ፕሮፌሰር? ከሰሞኑ ተማሪዎች መብታቸውን ለመጠየቅ የአገዛዙን አፈሙዝ ሳይበግራቸው ከፊት ቆመው እየተጋፈጡ ነው። እርስዎ የሚያስተምሯቸው የአዲስ አበባ ዩኒቨርሲቲ ተማሪዎች ግን ዝም ጭጭ ብለዋል። የአዲስ አበባ ዩኒቨርሲቲ ተማሪዎች አሁን እየሆነ ያለው ልክ ነው ብለው ስላሰቡ ነው አሊያስ ምን ተፈጥሮ ነው ዝምታው ብለን ጠይቀናቸዋል። ፕሮፌሰሩም ሳቅን በማስቀደም የለም አትሸወድ፣ ጉዳዩ እናንተ እንደምታስቡት አይደለም። ተማሪው የተጨመረበትን ዓመት አምርሮ ነው የሚጠላው። እኛም ብንሆን ልክ ነው ብለን
አናስብም። አንድ ተማሪ ዲግሪ ለመያዝ 8 ዓመት እንዲጠብቅ ማድረግ ማለት እኮ እንደው በሰው ዕድሜ መጫወት ነው። ባያድለን እንጂ ነጮቹ ጋር በ8 ዓመት ፒኤችዲ መያዝ ይቻላል ሲሉ ፕሮፌሰሩ ይቀጥላሉ። ወደ ጉዳዩ ስመጣልህ ተማሪው በእኛ ጊዜ እንደነበር አይነት አይደለም። እንደውም የክልል ዩኒቨርሲቲ ተማሪዎችን ሳይ እቀናለሁ። የተማሩትን የሚኖሩ ናቸው። የተማረ ማለት ዋናው ነገሩ መብቱንና ግዴታውን ለይቶ የሚያውቅ ማለት ነው። በዚህ የክልል ዩኒቨርሲቲዎችን አደንቃለሁ። ወደኛዎቹ ስመለስ እዚህ ከትምህርት ስርዓቱ በላይም ያለው ሁኔታ አስጊ ሆኖብናል። አሁን ያለው ተማሪ ካለው ምስቅልቅል በላይ ዛሬ ተቀባብቶ የሚወጣው ሽቶና የፊቱ ቅባቶች ያስጨንቁታል። እዚህ አዲስ አበባ ዩኒቨርሲቲ ላይ ከሁሉም የከፋው ደግሞ ተማሪዎች ተመሳሳይ ጾታ ግንኙነት በሚባል ነገር ተጠምደው ሐሞታቸው ፈሷል። የምትሰማው ሁሉ ይዘገንንሃል። ሰለጠንን በሚል ኤቲስት የሆኑ ተማሪዎች ብዛት ስታይ ትደነቃለህ። ኤቲስት ማለት ፈጣሪ የለም ብለው የሚያምኑ ሃይማኖት የሌላቸው ሰዎች ማለት ነው። ፕሮፌሰሩ ይቀጥላሉ። ብቻ ወዳጄ ምን አለፋ ነገሩ ከአመፅም በላይ ትውልድ የመክሸፍ ችግር ነው የገጠመን። እናም ስንት ትግል ታግዬ እዚህ የደረስኩበትን የአዲስ አበባ ዩኒቨርሲቲ አሁን ያለበትን ሳስብ ያነባሁባቸው ጊዜያቶች ብዙ ናቸው ሲሉም ፕሮፌሰሩ ይናገራሉ። ጥቂት ንጹህ ተማሪ ብታገኝ ነው። አብዛኛው ተማሪ ተበክሏል። የሚገርምህ በኩራት ነው የሚሰሩትን የሚናገሩት። ብቻ ነገሩም ትውልድ የማዳን ነው ብለን ትምህርት ሚኒስቴር ድረስ ብንሄድም ያገኘነው ምላሽ አጥጋቢ አይደለም። ነገ ማንቺን ሀገር እንደሚረከባት ሳስብ እጅጉኑ አዝናለሁ በማለት ፕሮፌሰር ይህንን ነግረውናል። ለደህንነታቸው ስንል ስማቸውን ከመጥቀስም እንቆጠባለን። እንግዲህ አዲስ አበባ ዩኒቨርሲቲ የገጠመው ይህ ነው። ይህ በእንዲህ እንዳለም ደግሞ ደብረ ብርሃን ዩኒቨርሲቲ አመፁ ዛሬም እየተደረገ ሲሆን አመፁን ለማፈን ብልጽግና የሞት ሽረት እያደረገ ነው። ደብረ ብርሃን ዩኒቨርሲቲ ተማሪዎች በአገዛዙ ኃይል በፌዴራል ፖሊስ በዛሬው ዕለት በከፍተኛ ሁኔታ እየተደበደቡም ይገኛሉ። ድምፅ ሆኖን አገዛዙ እያሰቃየን ይገኛል ሲሉ የዩኒቨርሲቲ ተማሪዎች ለሚዲያችን በላኩት መልእክትም ገልጸዋል። አሁን በቀጥታ ክርስቲያኖችን ወደሚመለከት መረጃ አልፋለሁ። አርሲ ሽርካ ዛሬም የደም ምድር መሆኗን እንደቀጠለ ነው። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ሚታና ሄንሳ ቀበሌ ሚታ ዮሐንስ አጥቢያ በትላንትናው ዕለት ህዳር 13 ቀን 2018 ዓ.ም ሃይማኖት ለይቶ የሚደረገው ፍጅት ቀጥሏል የተባለው 3 የኦርቶዶክስ እምነት ተከታዮች ንጹሃን ሲገደሉ አንድ በሞትና በህይወት መካከል ይገኛል ተብሏል። ተጨማሪ 3 ታግተውም ተወስደዋል። የተገደሉት ምዕመናንም ስርዓተ ቀብራቸው ዛሬ ሚታና ዮሐንስ ቤተክርስቲያን ተፈጽሟል። በሽፋን የሚፈጸመው የክርስቲያኖች ጭፍጨፋ ቢያንስ ዘር ፍጅት መሆኑ ታውቆም መንግስት እንኳን ቸል ቢለው ህዝቡ በዝምታው መቀጠል እልቂቱን የሚያባብስ መሆኑን ተረድቶ ተባብሮ ራሳቸውን እንዲጠብቁ ሊያግዛቸው ካልቻለ ለዘር እንዳይተርፉ ማለቃቸው እውን መሆኑ አይቀሬ ነው ሲሎም በአካባቢው የሚገኙ የመረጃ ምንጫችን ገልጸዋል። ከዚህ ጋር በተያያዘ እናት ፓርቲም መግለጫ አውጥቷል። ፓርቲያችን እንዲህ ያለውን የተጠና ዘር ፍጅት በጽኑ ያወግዛል ሲል እናት ፓርቲ ጉዳዩን ኮንኗል። ለሞቱትም እረፍተ ነፍስን እየተመኘን የታገቱት ያለምንም ቅድመ ሁኔታ እንዲፈቱ በአጽንኦት እናሳስባለን ሲል እናት ፓርቲም ጥሪ አቅርበዋል።